አንድ በጣም የሚያስገርም ጥያቄ ልጠይቃችሁ። እንዴት ነው እጅግ በጣም ብልጥ የሆኑ ሰዎች ምናልባትም ዶክተሮች፣ ኢንጂነሮች ወይም የትልቅ ድርጅት ስራ አስኪያጆች በትንሽና ርካሽ በሆነ የቴሌግራም ወይም የቴክስት መልእክት ተሸውደው የባንክ አካውንታቸውንና ገንዘባቸውን የሚያጡት? አንዳንድ ሰዎችን መሸወድ ስንሰማ እንዴት ይህን ያህል የዋህ ሊሆኑ ይችላሉ ብለን እንስቃለን። ነገር ግን እውነታው ከዚህ የተለየ ነው። እንኳን ወደ ሶሎ ፖድካስት በሰላም መጣችሁ። ዛሬ የምነጋገረው ስለ ኮምፒውተር ሃኪንግ አይደለም። ዛሬ የምነጋገረው ከዛም ስለሚከፋው እና እጅግ አደገኛ ስለሆነው የሰው ልጅን አእምሮ ስለመጥለፍ ወይም በሳይንሱ አጠራር ሶሻል ኢንጂነሪንግ ስለምንለው ጥበብ ነው። አጭበርባሪዎች ወይም ስካመሮች ኮምፒውተርህን አይደለም ሀክ የሚያደርጉት። እነሱ ሀክ የሚያደርጉት የራስን ስሜት ነው። ወደ ዋና ሚስጥር ከመግባታችን በፊት ግን እስኪ በአብዛኞቻችሁ ህይወት ውስጥ ሊፈጠር የሚችል አስቂኝ ግን ደግሞ አሳዛኝ ታሪክ እንመልከት። ይህንን ሰው ልክ እንደ ሚስተር ቢን አድርጋችሁ አስቡት። ህይወቱን በሰላም እየመራ ያለ ማኪያቶን እየጠጣ ቲክቶክ እና ቴሌግራም እያየ የሚዝናና ተራ ሰው ነው። ድንገት ስልኩ ላይ አንድ መልእክት ይገባለታል። መልእክቱ የመጣው ከኢትዮ ቴሌኮም ወይም ከኢትዮጵያ ንግድ ባንክ በሚመስል ስም ነው። ጽሑፉ እንዲህ ይላል: ውድ ደንበኛችን፣ የባንክ አካውንቶ ላይ አጠራጣሪ እንቅስቃሴ ስለታየ አካውንቶ በ24 ሰዓት ውስጥ ይዘጋል። ይህንን ለማስተካከል እባክዎ ከታች ያለውን ሊንክ ተጭነው መረጃውን ያድሱ። በዚህ ቅጽበት የዚህ ሰው አእምሮ ውስጥ ምን ይፈጠራል? አእምሮ ማሰብ ያቆማል። ሳይኮሎጂስቶች ይህንን ሁኔታ አሚዳላ ሃይጃክ ብለው ይጠሩታል። አሚዳላ ማለት በአእምሯችን ውስጥ የፍርሃትና የአደጋ ጊዜ ስሜትን የምትቆጣጠር ትንሽ ክፍል ናት። ፍርሃት ሲመጣ ሎጂክ ወይም ምክንያታዊ አስተሳሰብ ሙሉ በሙሉ ይዘጋል። ያ ሚስተር ቢን ያልነው የዋህ ሰው መልእክቱ በትክክል ከባንክ መምጣቱን አለመምጣቱን ለማረጋገጥ ስልኩን ደውሎ አይጠይቅም። የላኪውን ቁጥር ወይም ዌብሳይት አያስተውልም። በፍርሃት እየተንቀጠቀጠ አካውንቱ እንዳይዘጋበት በመስጋት ያንን አደገኛ ሊንክ ይጫነዋል። የይለፍ ቃሉን ወይም ፓስወርዱን ያስገባል። በቃ ጨዋታው አለቀ። ስካመሩ የፈለገውን አገኘ ማለት ነው። ይህ የፊሽንግ ወይም የማጥመድ ጥበብ ይባላል። ስካመሮች እኛን ለማጥመድ የሚጠቀሙባቸው 3 ትልልቅ የሳይኮሎጂ መሳሪያዎች አሏቸው። እነዚህን 3 መሳሪያዎች ካወቃችሁ ማንም ሰው በምንም አይነት መንገድ በኢንተርኔት ሊያጭበረብራችሁ አይችልም። አንደኛውና ትልቁ መሳሪያ አጣዳፊነት እርጀንሲ ነው። የሰው ልጅ ጊዜ ተሰጥቶት ካሰበ ትክክለኛውን ውሳኔ መወሰን አቅሙ ከፍተኛ ነው። ስካመሮች ይህንን ጠንቅቀው ያውቃሉ። ስለዚህ ሁልጊዜ መልእክቶቻቸው ጊዜ የማይሰጡ ናቸው። አሁኑን ካላደረክ ይዘጋባል። ይህ ሽልማት የሚያልቀው በ10 ደቂቃ ውስጥ ነው። ቶሎ ብለህ ይህንን ሊንክ ተጫን ይሉሃል። አጣዳፊነት በተፈጠረ ቁጥር አእምሯችን መረጃን የማጣራት አቅሙን ያጣል። ስለዚህ በየትኛውም ሶሻል ሚዲያ ቴሌግራምም ሆነ ፌስቡክ ላይ ቶሎ በል የሚልና የሚያስጨንቅ መልእክት ከመጣላችሁ የመጀመሪያው እርምጃችሁ ትንፋሽ ወደ ውስጥ ስባችሁ ለአንድ 10 ሴኮንድ ዝም ማለት ነው። ያቺ 10 ሴኮንድ የአእምሯችሁን ምክንያታዊ ክፍል መልሳ ታነቀዋለች። ሁለተኛው መሳሪያ ስልጣን ወይም ታማኝነት መዋስ ነው። ከማይታወቅ ተራ ቁጥር ገንዘብ ላክልኝ ብትባል አትልክም። ነገር ግን መልእክቱ የመጣው ከታዋቂ ድርጅቶች ስም፣ ከምታውቀው ባንክ ወይም ፕሮፋይል ፒክቸሩን የጓደኛ ፎቶ ካደረገ ሰው ቢሆንስ? የሰው ልጅ በተፈጥሮ ለስልጣንና ለሚያውቀው ነገር ታዛዥ ነው። አጭበርባሪዎች ይህንን የሳይኮሎጂ ክፍተት በመጠቀም ራሳቸውን እንደ ህጋዊ አካል አስመስለው ይቀርባሉ። አንዳንዴም የቅርብ ጓደኛችሁን ቴሌግራም ጠልፈው በሱ ስም በጣም ችግር ላይ ነኝ፣ ሆስፒታል ነኝ፣ ቶሎ 1000 ብር ላክልኝ ብለው ይጽፉላችኋል። እናንተም ጓደኛችሁ ስለሆነ አታረጋግጡም፣ ወዲያው ትልካላችሁ። ነገር ግን ይህንን ማክሸፍ የምትችሉበት ቀላል መንገድ አለ። ገንዘብ ከመላካችሁ በፊት ያንን ሰው በስልክ ደውላችሁ አነጋግሩት፣ ድምፁን ስሙት። ሶስተኛውና እጅግ በጣም ፈታኙ የሳይኮሎጂ መሳሪያ ደግሞ
ስግብግብነትና ጉጉት ነው። ግሪድ ኤንድ ኪዩሪዮሲቲ። የሰው ልጅ ሁልጊዜ ያለ ልፋት የሚመጣን ጥቅም ይፈልጋል። እንኳን ደስ አለዎት 50 ሺህ ብር ሎተሪ ደርሶታል፣ ሽልማቱን ለመውሰድ ይህንን ሊንክ ይጫኑ የሚል መልእክት አይታችሁ ታውቃላችሁ? አሊያም ደግሞ ይህንን ቪዲዮ ካላያችሁ ታዝናላችሁ የሚል አጓጊ ሊንክ። ውስጣችን ያለው ስግብግብነትና የማወቅ ጉጉት ምናልባት እውነት ቢሆንስ የሚል ጥርጣሬ ይፈጥርብናል። ያች ምናልባት የምትባለው ቃል ናት ሰዎችን ገደል የምትከተው። ያልተወዳደርክበት ሎተሪ በፍጹም ሊደርስ አይችልም። ያላደረግከው ስራ ክፍያ ሊያስገኝልህ አይችልም። ነፃ ምሳ የሚባል ነገር የለም። there is no free lunch ይላሉ ፈረንጆቹ። ታዲያ ከዚህ ሁሉ ማጭበርበር ራሳችንን እንዴት እናድን? እንዴትስ ነው በኢንተርኔት ዓለም ላይ ልክ እንደ እውነተኛ አራዳ መሆን የምንችለው? አራዳ ማለት በከተማ ውስጥ ራሱን ከሌባ የሚጠብቅ ብቻ አይደለም፣ በዲጂታሉ ዓለምም ራሱንና ቤተሰቡን የሚጠብቅ ነው። መፍትሄው በጣም ቀላልና ሁሉም ሰው ሊያደርገው የሚችል ነው። ወደ መፍትሄው ከመሄዳችን በፊት ይህንን እያያችሁ ያላችሁ ተመልካቾቻችን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ እንደዚሁ ጠቃሚ መረጃዎችን ከሶሎ ፖድካስት እንድታገኙ ሰብስክራይብ አድርጉ። አሁን ወደ መፍትሄው እንሂድ። አንደኛ፣ ቴሌግራማችሁ ላይ፣ ፌስቡካችሁ ላይ እንዲሁም ኢሜይላችሁ ላይ ቱ ስቴፕ ቬሪፊኬሽን የሚባለውን ደህንነት አሁኑኑ አብሩ። ይህ ማለት ማንም ሰው የእናንተን ፓስወርድ ቢያገኝ እንኳን ወደ ስልካችሁ የሚላከው የሚስጥር ኮድ ከሌለው በቀር ሊገባ አይችልም ማለት ነው። ሁለተኛ፣ የ3 ሴኮንድ ህግ ተጠቀሙ። ማንም ሰው በቴሌግራምም ሆነ በቴክስት ሊንክ ሲልክላችሁ ከመጫናችሁ በፊት ለ3 ሴኮንድ አስቡ። ይህ ሊንክ ከማን መጣ? ዌብሳይቱ ትክክለኛ ነው ወይ? ለምን እንድጫን ነው የፈለገው ብላችሁ ራሳችሁን ጠይቁ። በተለይ አጫጭር ሊንኮች ወይም ስማቸው የማይታወቅ ዌብሳይቶችን ፈጽሞ አትክፈቱ። ሶስተኛና ዋነኛው ደግሞ መረጃ ማጋራት ነው። አጭበርባሪዎች ሁልጊዜ የሚያነጣጥሩት መረጃ በሌላቸው ሰዎች፣ በወላጆቻችን፣ በታላላቆቻችንና በስሜት የሚነዱ ሰዎች ላይ ነው። እናንተ ይህንን የሳይበር ደህንነትና የሳይኮሎጂ ትምህርት ስላወቃችሁ ራሳችሁን አድናችኋል። ነገር ግን አባቶቻችን፣ እናቶቻችንና እህቶቻችን አሁንም አደጋ ላይ ናቸው። ለዛ ነው ይህን ቪዲዮ ለእያንዳንዱ ሰው ሊያየውና ሊያውቀው የሚገባው። የሶሎ ፖድካስት ቤተሰቦች ይህንን ቪዲዮ ገንዘባችሁን፣ ክብራችሁንና ሚስጥራችሁን ከዘመናዊ ሌቦች የሚታደግ ነው። ስለዚህ ይህ ትምህርት ለሌሎችም እንዲደርስ አሁኑኑ ላይክ ማድረጋችሁን አትርሱ። እንዲሁም ቻናላችንን ሰብስክራይብ በማድረግ የዚህ ጠቃሚና አስተማሪ ቤተሰብ አባል ይሁኑ። ያስታውሱ፣ ስካመሮች ኮምፒውተራችሁን አይደለም አእምሯችሁን ነው የሚፈልጉት። አእምሯችሁንና ስሜታችሁን ከተቆጣጠሯችሁ ማንም ሊያታላችሁ አይችልም። ስለተከታተላችሁኝ ከልብ አመሰግናለሁ። ይህ ሶሎ ፖድካስት ነው። በቀጣይ ቪዲዮ እስከምንገናኝ ቸርን ሰንብት።